ለደም ግፊት አንደኛ መድኃኒት ነው። ለብዙ ሰው ሙሉ ለሙሉ እስከ ማዳን ድረስ ያደርሳል። ለሌላው ደግሞ ደም ግፊትን እንግዲህ እንዴት አድርጋችሁ ከቤታችሁ ራሳችሁን እንደምታክሙ ነው ዛሬ ማሳያችሁ። ይሄ ሕክምና እንግዲህ ለብዙ ሰዎች በጣም ለብዙ ሰዎች ከ190 ያክል ወይ ደግሞ ከ10 ለ9 ያክል የሚሰራ በእኛ ሕክምና ውስጥ እንግዲህ አሁን ለብዙ ሰው ሰተነው እኛም ከየትም አላመጣነውም። ያው ያደጉበት ሰዎች ያስተማሩንን ሚስጥሩን ነው የምንናገረው። አሁን ማሳያችሁ ግብጦ ይባላል። ግብጦ ለደም ግፊት አንደኛ መድኃኒት ነው። ለብዙ ሰው ሙሉ ለሙሉ እስከ ማዳን ድረስ ያደርሳል። ለሌላው ደግሞ ያሽለዋል። ግብጦን ግፋቢል ከወር በላይ መጠቀም ግዴታ አይደለም። ህይወታችሁን በሙሉ ተጠቀሙትም ችግር የለውም። እንግዲህ ግብጦ ማለት እንደምታዩት ይሄ ነው። ይሄ እንግዲህ አንድ የሾርባ ማንኪያ ነው። 3 የሾርባ ማንኪያ ወይንም ደግሞ አንድ የቡና ሲኒ ማስቀመጫ ሙሉ አድርጋችሁ በቀን 2 ጊዜ ብትበሉት በእርግጠኝነት የደም ግፊት ቁጥሩ በጣም ይቀንሳል። ይሄን እንግዲህ ስንናገር ሁል ጊዜ ከዚህ በፊት እንደምንናገረው ሌሎች መድኃኒቶችን የስኳርንም ሌሎችንም እንደምናወራው መድኃኒት ተው እያልን አይደለም። መድኃኒታችሁን እየተጠቀማችሁ ይሄንን እየወሰዳችሁ ለውጣችሁን ከሐኪሞቻችሁ ጋር እየተማከራችሁ መድኃኒት እስከማቆም የምትደርሱበት ነገር ነው። ስለዚህ አሁን እኛ ምንድነው የምናሳያችሁ? ምንድነው ከቤታችሁ የምትጠቀሙት? ጤናችሁን እንዴት ነው? እንግዲህ ይሄንን ሳሳይ ብዙ ሰው ብዙ ጥያቄ ሊኖረው ይችላል። ስለዚህ ከዚሁ ለመመለስ ያክል ግብጦን ስትጠቀሙ መዘብዘፍ አለበት በደም ምሬቱ ለቆ። ይሄ እንግዲህ ብዙ ቦታ ካያችሁት መጠጥ ቤት ውስጥ ለማበያ እየተባለ የሚጠቀሙት ነው። ይሄ በህይወት ልምድ የኖረ ጤፍ እንጀራ አድርገን እንደበላ ነው ወይ በቆሎንም ሌሎቹንም እንደበላ ነው። ይሄም ከዛ የተለየ ነገር አይደለም። ልዩነቱ ምንድነው? መራራው ነው የሚያስቸግረው። ታጥቦ ተዘብዝፎ ምን ተብሎ በሽንኩርት በቃሪያ ሆኖ ለመጠጥ ቤት ውስጥ ማባያ ተብሎ እንግዲህ ይሸጣል። ያን ወደ ሕክምና ደግሞ ወይ ደግሞ የተቸገራችሁ ሰዎች በደም ግፊት በሽታ የተቸገራችሁ ሰዎች ይሄንን ከተለያየ ቦታ ላይ ማዘጋጀት ቢያስቸግራችሁ በተለይ ወደ ፒያሳ አካባቢ ሌሎችም አካባቢዎች ይሸጣል። እንደዚህ አሁን እኔ ያመጣሁት የተዘጋጀውን ነው። እኔ አይደለም ያዘጋጀሁት፣ የተዘጋጀው በዚህ መልክ ነው። ስለዚህ ይሄንን በቆልቱን በቀን 2 ጊዜ እስኪተዋችሁ ድረስ መብላት ትችላላችሁ። በሳምንት ውስጥ በ15 ቀን ውስጥ ትልቅ ለውጥ ስለምታዩበት እንግዲህ መጠኑን ለምትጠይቁኝ ሰዎች በሾርባ ማንኪያ 3 ወይም ደግሞ በዚች የቡና ሲኒ ማስቀመጫ አንድ ሙሉ አድርጋችሁ ጠዋትና ማታ ከፈለጋችሁ ከምግብ በፊት ከፈለጋችሁ ከምግብ በኋላ እንደፈለጋችሁ መውሰድ ትችላላችሁ። ምንም የሚከለክላችሁ ነገር የለም። ከደም ግፊት መድኃኒት ጋር አይጋጭም። ስለዚህ ይሄንን በደንብ አድርጋችሁ ከወሰዳችሁት ከደም ግፊት በሽታ በቀላሉ መገላገል ትችላላችሁ።